ሊያሾና ጆርዳን ሁለቱም ግሩፕ ፈጥረው ሶሻል ሚዲያውን እያወኩት ነው። ትላልቅ ቲክታከሮችም ጎራ ፈጥረው የወሬው ድምቀት ሆነዋል። ጃኒ አካውንቷን ለሁለተኛ ጊዜ ተዘግቶ ለሶስተኛ ጊዜ ተከፍቷል። አካውንቷን ለማሳደግ ርብርብ እየተካሄደ ነው። አዶናይ በጃኒ አካውንት በመዘጋቱ መግለጫ አውጥቷል። እነዚህን ሁሉ ሀሳቦች በየተራ ጥርምጥና አድርገን እናቀርብላቸዋለን። በዚህ በኩል የጃኒ ቲክቶክ ለምን ተዘጋ ትላላችሁ? በዚህ በኩል የሊያሾ ዩቲዩብ ካላዘጋ ነው ብላችሁ ሪፖርት ቁጭ ብላችሁ ያደራችሁ ያላችሁ ሰዎች አላችሁ። እንዲያው ምንድነው የኢትዮጵያ ሕዝብ እንደዚህ እንደ በቃ የመጣ ሰው ሁሉ እየገፋው ያለው እንዴ? እቺ ልጅ አሁን በምን አቅሟ ነው ሰው ላይ ፈራጅ ሆና የሊያሾ ካልተዘጋ ሪፖርት ካላረጋችሁ ገለመሌ? ዩቲዩብ በምቀኝነት የሚንቀሳቀስ ድርጅት አይደለም። አብዛኛው ሰው ሪፖርት ስላረገ አይዘጋም፣ አትልፉ። ይህ ማለት እኔ ሊያሾ የምታረገውን ነገር ሁሉ እደግፋለሁ፣ አስተሳሰቧን ሁሉ እደግፋለሁ ማለት አይደለም። እኔ ከእውነት ጋር ነው የምቆመው። እውነትን መናገር ደስ ይለኛል። ፓሽኔ ነው። በቃ ታቁኛላችሁ፣ የምታቁኝ ሰዎች። የማሽቃበጥ ጉዳይ አይደለም። ሊያን እኔ ብዙ የምቃወምበት ነገር አለኝ፣ ምደግፍበትም ነገር አለኝ። ለምሳሌ ስለ ትዳር በትዳር መካከል ገብተው እንደዚህ ስለ እንትን ስለሚሉ ሰዎች፣ የሌላ ትዳርን ስለሚበጠብጡ ሰዎች ገትር አድርጋ ሊያ ትከራከራለች። በዚህ ሀሳቧ ይመቻት፣ ትቀጥ ይላታለሁ ማለት ነው። መስተካከል አለባት። ተስተካከይ። በዚህ ጋር ውጪ፣ በዚህ ጋር ውጪ፣ ውረጂ ነው የሚባለው። የሶሻል ሚዲያ ጦርነት ተጧጡፏል። ጆርዲን ሊያሾን በግልጽ ተችታታለች። የግለሰብ ገላ ፎቶ ደርሶኛል እያለች ሴቶችን እያሳቀቀችና አንገት እያስደፋች የብዙ ሴቶችን ቅስም እየነካች ለሴት ልጅ ክብር የሌላት ስለሆነች የሶሻል ሚዲያ ከዩቲዩብ ከቲክታክ መወገድ አለባት ብላ ተከታዮቿን መመሪያ እየሰጠች ቪዲዮዊ መግለጫ እያሳየች ሪፖርት እንዲያደርጉባት ብትጥርም አካውንቷን ልታዘጋው አልቻለችም። ሊያሾ ደግሞ ራሷን የመከላከል ነገር በማሳየት ትላልቅ ቲክታከሮችን ድጋፍ እንድታገኝ የምተዳደረው በዩቲዩብ አካውንት በቲክታክ አካውንቴ ነው፣ ለምን ይዘጋብኛል? በቅናት ተነስታ ነው የምትሯሯጠው። እኔ ለሴቶች መልካም ተቆርቋሪ ሴት ነኝ። ጆርዲን ግን የለቀቀችው ቪዲዮ ሁላችንም እንዳያችሁት የሴትን ልጅ ክብር የሚነካ ከሴት ጋር ስትነካካ ስትሳሳም የሚያሳይ ቪዲዮ ተለቋል። ይህች ልጅ ሌዝቢያን፣ ጌ፣ ግብረ ሶዶማያን ምታራምድ ስለሆነች ከኔ ይልቅ የእሷ አካውንት መዘጋት አለበት የሚል ቅሬቷን ገልጻለች። በዚህ በመቀጠል ሁለቱንም በተመለከተ ህዝቡ የሰጠውን አስተያየት እናቀርብላቸዋለን። ተከታተሉ። እናንተ ስታቆሙ እሷም ታቆማለች። ስለዚህ ይህን አካሄድ እኔ አልደግፈው እንዳደግፉ የሶሻል ሚዲያ ሰዎች ምንም ነገር ይሁን የሰው ልጅ በዛ ደረጃ ሊቀጠቀጥ ከመጣ ነው አልቀበለው። በዛ ደረጃ በተለይ እንቁርቲ መርዝ የእንቁርቲን አይዲያ ተቀብለው የሚያጨበጭቡ ካሉ እኔ ከሰይጣን ጋር ቆማለሁ። እንቁርቲ በጣም ክፉ ናት፣ በማንቀሳሰር አንደኛ ናት። እንዴ ለሊያ እኮ አሽቃባጭ የነበረችው እንቁርቲ ናት። እውነት ለመናገር የዛሬን አይደለም ማየት ያለብን። ሊያ ታጠፋ ሰው አይደለች እንዴ? ምን መላክ ነች እንዴ? ሊያ ምን አቃት እኮ ናት። ምን አዲስ ነገር የፈጠረችው ነገር አለ እንዴ? ሊያ ኮንቴንቶቿ ስለ አርቲስት ነው፣ ስለሆነ ነገር ነው። ጓገጭ አልቅ፣ ሌላ ነገር የለም እንዴ? እሷ ፊንገር ሾው ስትባልስ ለእሷ ቆማቸዋል እንዴ? ከጎኗ ሊያ ፊንገር ሾው እየተባለች በየቦታው ስትሰደብ ለእሷ ቆማቸዋል? ሴት ከሆናችሁ እነ ጆርዲ ቆማቸዋል? እንደዛ እየተባለች ስትሰደብ ቆማቸዋል ወይ? አልቆማችሁ። ዛሬ ትመጡና ደግሞ የእሷ ሲሆን ደግሞ ስለዚህ አንዳንዶቻችሁ ባካችሁ አስቡ። ምንም ቢሆን አልኳችሁ እናት ላይ አባት ላይ ልጆች ላይ በብዛት ሊያ አትደርስም። እስካየሁት ሶሻል ሚዲያ ላይ አትደርስም። እናት አባት ምናምን እነዚህ ህፃናቶቹ ይቀብጣሉ። የአሁን ዘመን ሴት አንዳንዶቹ በጣም የሚደብር ነገር ነው የሚያደርጉት። ይስታሉ። ሲስቱ ማለፍ አለብን አንዳንዴ። ያስ ያንቺ አላማ ያ በደካማዎቹ ልጆች ገብቶ ተመሳሳይ ጾታ ኢትዮጵያ ውስጥ መስፋፋት ነው። በኔ ግን የማታርገው አታርገው። በኔ ውጪና እንደ ጀግኖቹ እንትኖች ልጆች እኛ ጌነን ብለው የኢትዮጵያ መንግስት እንደሚከራከሩት እኛ ሌዝቢያን ብለው የኢትዮጵያ መንግስት እንደሚከራከሩትና እንዲፈጸምላቸው እንደሚልኩት እንደዛ አድርጊ። ራስሽን አጋጭ። በእኛ አትሸፈኝ፣ በእኛ አትሸፈኝ። ሁላችሁ ከህዝብ ጋር አሁን እኔ መጋጨው ለምን እንደዚህ አይነት ሴት የሌዝቢያንስ ቪዲዮ ያስተላለፈችን ሴት ደግፋችሁ ቆማችሁ ለሴት ጥብቅና ቆማለሁ ብላ የአንድን ሴት
ሲንግል ማም የሆነችን ሴት በምንም ሆነ ጥፋተኛ ብትሆን እንኳን የሷን አካውንት ወይንም ስራ የምትሰራበትን ነገር እናዘጋባት፣ እንዳሰራ እናድርግ፣ ልጇን እንዳታሳድግ፣ እንጀራ ቆርሳ እንዳትበላ እናድርጋት ስትል አብራችሁ የቆማችሁ ሰዎች በጣም ያሳዝናል። ለልጆቻችሁ አታስቡ ጋይስ። እስካሁን ማለት ነው ሪፖርት እየተደረገ ያለው መናቢስ እንደሆነ ተነግሮናል ጋይስ። ባዶ ማለት ጋይስ። ለምን እንደሆነ ተከታተሉ ሁላችሁም ጋይስ። የትም አትሩጥ፣ ተረጋጋ። ውጤት ማምጣት ካለብህ ውጤት እናመጣለን። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ጆርዲን ሜንሽን አድርጓል። እኛ ሪፖርት እያደረግን ያለ ነው። ይሄ ቻናል እንግዲህ ከተከፈተ ጋይስ ወደ ኦልሞስት 10 ዓመት ሊሞላ ነው ጋይስ። 10 ዓመት ማለት 10 ዓመት የሞላን አካውንት ሙሉ ቪዲዮዎችን ነው እኛ ሪፖርት እያደረግን ያለ። ምክንያቱም ለምሳሌ እዚህ ጋር ተመልከቱ። ሪፖርት ስናደርግ እዚህ ጋር አይታችሁታል ጋይስ፣ ቪዲዮስ ነው የሚለው። በዚህ ቻናል ላይ አሁን ፕራይቬት ከማድረጓ በፊት ወደ 700 ምናምን ቪዲዮዎች ነበሩ። እነዛ 700 ምናምን ቪዲዮዎቹ በሙሉ ናቸው ሃራስመንትና ቡሊንግ ናቸው እያልን ያለ ነው ጋይስ። ሶ ይሄ ደግሞ በዩቲዩብ እኛ እምነት ያሳጣናል ማለት ነው። ምክንያቱም አሁን እኛ ምንም አይነት ኮሚኒቲ ጋይድላይን ስትራይክ ራሱ አልሰጣትም። ለዛም ደግሞ ትናንትና ላይቭ ገብታ ነበር፣ አይታችኋታል ማለት ነው። ሶ ምን ማድረግ አለብን? ቪዲዮዎቹን ሁላችንም ጆርዲ ይሄን አሳይመንት ላንቺ ልስጥሽና ምን ማድረግ አለብሽ? የትኞቹ ቪዲዮዎች ላይ ነው ሂደን በተመሳሳይ ሰዓት ሪፖርት ማድረግ ያለብን። ሁለተኛ ነገር ሪፖርት ደግሞ ስናደርግ ኢች ሃወር ጋይስ በየአንዳንድ ሰዓቱ ላይ ሪማይንድ ማድረግ አለብን። አሁንም ተመልሰ ሪፖርት። ዛሬ እሁድ ነው ጋይስ። እግርህን ሶፋ ላይ ሰቅለህ ቡናን እየጠጣ ቆሎውን እየበላ ምንም ስራ የለህም ጋይስ። በቃ ውጪ ሴት ወጣ ለይቅርታ እንኳን ልቧ ፈቃደኛ አይደለም። ምክንያቱም እኔ ትክክል ነኝ ብላ ስታስብ ነበርና አንዳንዴ ደግሞ በልጅ መደበቂያ አትሁኝ። በልጅ መደበቂያ ቢሆን አንቺ የልጅ እናት ሲንግል እናትነትሽ ይህንን ወንጀሌን ይደብቅልኛል ብለሽ የምታስቢ ቢሆን ተሳስተሻል። እውነት አንቺ ለልጆች እናት የምታስቢ ቢሆን ለአንቺ የሚታሰብልሽ ነበር። ለምሳሌ ያችን ብላቲና ዋንትያን ዛሬ የደረሰችበትን አይተሽ እንደዚህ ለመጣል ያንን ሁሉ አትጋጋጭ ነበር። ሶ ጋይስ ኮሚኒቲ ጋይድላይን ስትራይክ ራሱ እንዲሰጣት አንዱን ቪዲዮ ሪፖርት ይደረጋል። ሁላችንም ማለት ጋይስ እዛ ቪዲዮ ላይ ሪፖርት ካደረግን በኋላ የመጀመሪያ ፈርስት ኮሚኒቲ ጋይድላይን ስትራይክ ይሰጣታል። ሁለተኛ ሰከንድ ቪዲዮ ላይ እንቀጥላለን ጋይስ። ምክንያቱም አሁን ይሄ 700 ምናምን ስትለው እምነት እንዴት ነው በቃ ዩቲዩብ ራሱ አክሴፕት አያደርግም ጋይስ። ለዛ ነው ምንም ነገር አልሰጣትም ጋይስ። ሶ እየደከማችሁ ነው ያላችሁት። እባካችሁ ጆርዲ ሜንሽን አድርጓት። ጆርዲ ካንቺ አዲስ ቪዲዮ ዛሬ እንጠብቃለን ማለት ነው። ከዛ የትኛው ቪዲዮ ላይ ነው ሪፖርት ማድረግ ያለብን? ሁለተኛ ቪዲዮ የትኛው ላይ? ሶስተኛ ጋይስ ኮሚኒቲ ጋይድላይን ሲሰጣት ኮምፕሊትሊ ባን ነው የሚያደርገው በሶስተኛው ማለት። ሶ እኛ ግን 700 10 ዓመት የቆየን አካውንት ሙሉ ሃራስመንትና ቡሊንግ ነው ምናምን ብትል ዩቲዩብ ሊያምን አይችልም ማለት ነው። ሶ በዚህ መንገድ አስተካክለን ውጤት እንድናፈራላችኋለሁ። ሰላማችሁ ይብዛ። እንደዚህ በጣም የምትጨነቁላት ከሆነ ማለት ነው ለምን እስከዛሬ አልመከራችኋት? ለምን ለነዛ ሴቶች ኧረ ተይ ሊያ እነሱም እኮ ሴት ናቸው፣ እነሱም እኮ ሲንግል ማም ናቸው፣ እነሱም እኮ እናት ናቸው ብላችሁ አልተከራከራችሁላቸው? ተዳቢ ጋር አብራ ስትሰድባቸው፣ ሚስጥራቸውን ስታወጣባቸው፣ በተደረገባቸው፣ በተበደሉት፣ በተወቀሱት፣ በተጠቁት ነገር ጣት ስትቆጥምባቸው እናንተ የት ነበራችሁ ያኔ? ለምን አልገሰጻችኋትም? ለምን አልመከራችኋትም? እያንዳንድሽ አሁን ላይ አፍሽን የምትከፍቺ ሁላ ማለት ነው ሴትም ወንድም እሷን ደግፋችሁ ዋይ ዋይ እያላችሁ ያላችሁ ሰዎች በሙሉ ልንገራችሁ፣ ሴት ልጅ ስትሰደብ ማየት የምትወዱ ሰዎች ናቸው። ከ700 ምናምን ቪዲዮ ወደ 30 ምናምን ቪዲዮ የወረደው ያን ሁላ 700 ምናምን ቪዲዮ ፕራይቬት ያደረገችው እያንዳንዱ ስድብ ስላለበት፣ ሀሜት ስላለበት፣ ሚስጥር ስለሚወጣበት፣ ማስፈራሪያ ስላለበት ነው። ይሄን ሁላ ዓመት ይሄን ሁላ ነገር ስታደርግ አንዳችሁም ወዳጆቿ፣ አንዳችሁም ሰብስክራይበሮቿ፣ አንዳችሁም ፎሎወሮቿ ተይ ሊያ ተይ እንደዚህ ሴቶቹን አትስደቢ፣ ተይ እንደዚህ አታድርጊ፣ እንደዚህ ምከሪ ምናምን ብላችሁ አንድ ነገር አላረጋችሁ። አሁን እኛን ተቆጪ፣ እኛን መካሪ፣ እኛን ገሳጭ ሆናችሁ እኛ ክፉዎች ነን ሴትን ልናጠቃ ተባበርንባት። እናንተ ከሷ ጋር ተባብራችሁ ሴቶቹን ስንት ነገር ስትሉስ ስትስቁስ ኮመንት ሴክሽኗ ውስጥ ጎበዝ ሊያየ እቅጭቅጯን እውነቷን ተናገሪ ስትሉስ ሲጀመር አንድ ደህና ሰው ዲፌንድ እያደረጋት አይደለም። አሁን ላይ ዲፌንድ የሚያደርጓት ሰዎች በሙሉ ስፔሻሊ ሶሻል ሚዲያ ላይ ላይቭ ላይ የወጡ ዋይ የሚሉ ሰዎች በሙሉ ልክ እንደሷ ሴቶችን ያጠቁ፣ ሴቶችን የሰደቡ፣ የተደፈሩ፣ የተገደሉ፣ አሲድ የተደፋባቸው ስንት ነገር የሆኑ ሴቶች ላይ ጣታቸውን የጠቆሙ ናቸው እንዳለ። ትናንትና የእህቶቻችሁን ነገር እየተወጣ ያያችሁባት ሴት ትውልድን ታጠፋለች ተብላ ስትወነጀል የነበረች ሴት ሴትን አዳኙና ለሴት ጠበቃ ሁና እኔን ከነ ልጄ ትሙት ብላ ስታውጅብኝ እናንተ ስትደግፉ እንዴት አይከፋኝም? እንዴት አይከፋኝም? እንዴት አላለቅስም? እንዴት ቃላት አይጠፋብኝም? በእንቁርቲ የተመራ ግሩፕ ጋይስ፣ በእንቁርቲ የተመራ ግሩፕ። እንቁርቲ እኮ በቆንጆ ሴት፣ ስኬታማ በሆነ ሴት የምትቀና፣ የሰው ህይወት የሚያናድዳት፣ ደስታችሁ የሚያበሽቃት ሴት እኮ ናት። በዚች ሀገር ላይ ስልጣን እንዳላትና መብት እንዳላት ታግላ የምታሳያችሁ በሶሻል ሚዲያ እኮ ነው። ከወደ አሜሪካ ተቀምጣ ኢትዮጵያ ባለ ሰው ላይ የምትፈርድ የምታዝ ያችን ሴት ደግፋችሁ ትክክል ናት ብላችሁ እኔ ስትወቅሱኝ የሀገሬ ልጆች፣ እኔ እኮ ትናንትና የምታውቋት ትንሽ የአረብ ሀገር ልጅ ነበርኩ። እግዚአብሔር እኮ ባርኮኝ እኮ ነው ልጅ ሰጥቶኝ እናቱኝ ልጅ እያሳደግኩ ያለሁት። የኔ ህይወት እኮ ለብዙዎቻችሁ መማሪያ ነበረ እኮ፣ መሸማቀቂያ አይደለም። ሰው ሴት ታሸማቀቂያለሽ። የታያችሁ ካፌ የሚወጣውን ቃላት ነው የታያችሁ፣ ሰርጀሪን የምሰድባትን ቃል ነው። እሷስ ምን ስትለኝ ነው? እውነት አንቺ ሚዲያ ላይ መተሽ አንቺን በዚህ ልክ እያዋረዱሽ እየሰደቡሽ፣ ከዛም በኮመንት እሳይ ሲልሽ እውነት እሺ አሜን ብለሽ ትወጫለሽ? ከአንደበትሽ ቃል አይወጣም? እስኪ ልጠይቃችሁ፣ አይወጣም? ፍጹሞች ናችሁ ጋይስ። የኔ ስድብ የኔ መናገር እውነት ይሄን ያህል ድንጋይ የሚያስወረውርብኝ ሴት ነኝ? ቤተሰብ አልነበርኩም፣ እንደዚህ አይነት ሴት አልነበርኩም። ግን ይህንን ቁሜ ደግሞ ሳስብ የሰጣችሁኝ ፍቅር፣ ያላችሁኝ ነገር፣ የሆናችሁልኝ ነገር
የምሬ ነው የምላችሁ፣ እንድንበረከክላችሁ አድርጉኛል። እንዲህ ስል ግን ነገም ከነገ ወዲያም እነዚህ ዘልዛላ ሴቶችን አላጋፍጥም አይደለም፣ አጋፍጣችኋለሁ። ማንም አያስቆመኝም። ሁሌ ነው የምላችሁ፣ ማንም አያስቆመኝም። ሴት ልጅ ክብሯን ታወርዳለች? ኖ ኖ ኖ። በሰውነቷና በወጣትነቷ ተመክታ የሰውን ትዳር የምታምስ የምታስለቅሳት ሴት ልጆቿን ይዛ 3 2 4 ልጅ ይዛ በየቤት ውስጥ የምታለቅሷት ሴት እንባ ያላያችሁ የአንድ ወጣት እንባ ታይቶሽ ስሟ ታይቶሽ የተጨነቅሽ ሴት አይመለከተኝም። ይምጣል ያስልሻለሁ። ሴሌብሬቲ ነን፣ ዝነኛ ሰው ነን፣ ስምና እንትናችንን የገነባ ነው እንደለሽ በሴሌብሬቲነትሽ ተመጻድቀሽ ተንቦጫርቀሽ መተሽ እዚህ ጋር ደግሞ ስንት ዓመት የገነባችሁን ትዳሯን ትርስ እያልሽ ሳይ ዝም አልልሽም። የኔ እናት ዝም አልልሽም። ማንሽ ምንድነሽ? ቀላል ትቀጠቀጫለሽ እንዴ? አዘጋጅና አቅራቢ አፈወርቅ ኪያ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል። ክበሩልኝ። አመሰግናለሁ።